ነብዩ ጩፋ ሰኔ 14 በማስተርስ ሊመረቁ ነው። የተከበሩ ፕሮፌት ኢዩ ጩፋ ገነሞ በሎጎስ ስነ መለኮት ሚሽን ኮሌጅ ከ2022 ጀምሮ እስከ 2026 ትምህርታቸውን ጨርሰው ሰኔ 14 የዛሬ ሳምንት ድብልቅልቁ የወጣ ግራጁዌሽን ምርቃት ይኖራል። እሱ ብቻም ደግሞ አይደለም፣ ማስተርሳቸውን ሳይጨርሱ ፒኤችዲያቸውንም እየሰሩ። በጣም ደስ የሚለው ደግሞ ነብዩ ጩፋ የፒኤችዲ ዲግሪያቸውን ወይ ደግሞ ትምህርታቸውን በትጋት እየተከታተሉ ይገኛሉ። ሰኔ 14ም የነሱ ቀን እንደሆነ ተናግሯል። ዛሬ የእናንተ ቀን ነው ስል ቆይቻለሁ። ሰኔ 14 ደግሞ የኔ ቀን ነው። በመቀጠልም ደግሞ ህልማችሁን ለሰው ተናገሩም ብሏል። ህልምህን አትደብቅ። ለማን ብለህ ነው ህልምን የምትደብቀው? ጠላት ይቃጠል። እንግዲህ ምንም ማድረግ አይቻልም ነው። ጠላት እርር ድብን ቅጥል ይበል። የነብይ ኢዩ ጩፋ ወዳጆች ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። የክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንት እና መስራች የሆኑት ነብዩ ኢዩ ጩፋ ሰኔ 14 በቲዮሎጂ የማስተርስ ዲግሪያቸውን ይይዛሉ ወይ ደግሞ ይመረቃሉ። የምርቃት ሊሆን የነበረው 2017 ዓ.ም ነበር። ነገር ግን በእናታቸው ህልፈት ምክንያት ወደ 2018 ዓ.ም ኮሌጁ አስተላልፎላቸዋል። ይህንን የተናገሩት የኮሌጁ ረዳት ፕሮፌሰር የሆኑት ናቸው። በጣም ደስ የሚለው ደግሞ ነብዩ ኢዩ ጩፋ የፒኤችዲ ዲግሪያቸውን ወይ ደግሞ ትምህርታቸውን በትጋት እየተከታተሉ ይገኛሉ። ከጥቂት ወራት በኋላ በፒኤችዲ ደግሞ ይመረቃሉ። ዶክተር ነብይ ኢዩ ጩፋ ይባላሉ። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን እየተማሩ ነው። ማስተርሳቸውን ሳይጨርሱ ፒኤችዲያቸውን እየተማሩ ነው። እሺ እንኳን ደስ አላችሁ። ሰኔ 14 ላይ ሁላችሁም መታችሁ ጌታን አብረን እናክብር ብለው ጠርተዋል። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። ምንድን ነው የሚሰጠን? የኢትዮጵያ ሕዝብ ከባድ ነው። እሺ የተከበሩ ፕሮፌት ኢዩ ጩፋ ገነሞ በሎጎስ ስነ መለኮት ሚሽን ኮሌጅ ከ2022 ጀምሮ እስከ 2026 ትምህርታቸውን ጨርሰው እየተከታተሉ ይገኛሉ። ምን ማለት ነው የምለውን በኋላ ስለምመጣ ማስተርስ ኦፍ ክርስቲያን ላይ ትምህርታቸውን ጥናታቸውን ሲያደርጉ ነበረ። ከእናታቸው ሞት የተነሳ ፕሮግራሙ ስለተደራረበ በአንድ ላይ ምስጋናና ለቅሶ ማድረግ ስለሚከብድ እንደ ባህልም እንደ ተቋምም እንደ ግለሰብም እንደ ቤተ እምነትም ይህ ከባድ ስለሆነ እሳቸው ደብዳቤ በተቋማችን በላኩት መሰረት ግራጁዌሽኑን ቀን የማስተርሱን ማለት ነው ወደ ዛሬው ዓመት እንዲተላለፍ ተወሰነላቸውና እኛም ሀገር ውስጥ አልነበርን። ናይሮቢ፣ ኬንያ፣ ሩዋንዳ፣ ዩጋንዳ፣ ኮንጎ፣ ኖርዌይ፣ አሜሪካ፣ ጀርመን ላይ ስንሰጣቸው የነበረ ለአንድ ግለሰብ ከዚህ ተነስቼ ወደ ሩዋንዳ ይሄዳል። ይሄ ምን ማለት ነው ካላችሁ አንዳንድ ተቋሞች ቁጭ ብሎ ተማሪን ይጠብቃሉ። ሌሎች ዓለም ላይ ግን ተማሪ በኦንላይን በፊት ለፊት ሲማር የፕሮፌሰሩን ትኬትና አኮሞዴሽን ቡክ አርጎ ምርቃቱን እዛ ይመራል። ዘሴም ቱ ዛት ወንድማችን ነብይ ኢዩ ጩፋ ትምህርቱን ከኛ ጋር ስከታተል በነበረ ጊዜ ፊት ለፊት የራሱን እረፍት ቀንና እንዲሁም አሳይመንቶችና ጥናትን በእንግሊዘኛ ነው ሲሰራበት የነበረው ማለት ነው። ሪሰርቹንም በትክክል 8 ዶክተሮች ቁጭ ብሎ ሲያነቡ ነበር። አንድ ካንተ ለመማር፣ ሁለተኛ ለተቋሙ ዕውቀትን ለማግኘት። ስለዚህ በሰኔ 14 የዛሬ ሳምንት ድብልቅልቁ የወጣ ግራጁዌሽን ምርቃት ይኖረናል። አስቡት እንግዲህ ይሄ የትምህርት ቤቱ የሆነ ነገር ኃላፊ ነው። በቸርች ተጋብዞ ምናምን ነው። ከእንደገና መጥቶ ምን ይናገራል? በዚህ ጊዜ እንደዚህ ሲሰራ ነበር። በእንግሊዝኛ ነው የሰራው። እንደገና ደግሞ ትምህርት ቤታችን አንድ ሰው አንድን አስተማሪ ቲኬቱንና ሌሎች ነገሩን ቡክ ካደረገለት ሄዶ የማስመረቅ
አይነት ልምድ አለው ትምህርት ቤቱ እያለ ነው። ሰምታችሁት ከሆነ ነብይ እዩ ጩፋን በዚሁ መንገድ ነው እንግዲህ ምርቃታቸውን ያስጠጉት። ከዛኛም ፈቀርንለት እያለ ነው። ምን አድርጎ ማለት ነው? ልክ እንደሌሎቹ ትኬት ቆርጦ ምናምን ቡክ አድርጎ፣ እዩ ጩፋም ደግሞ አዘን ላይ ስለነበረ እናቱ አርፎበት ትኬቱን ችሎ እነሱን ወደዚህ እንዲመጡለት በአንድ ዓመት ልዩነት እንዲያስመርቁት አደረገ። ከዛ በኋላ መጡ ማለት ነው። አያችሁ እንደዛ ማለት ያው ማስተርሷንም ገዝቷታል ማለት ነው። ሌላ አማርኛው እንደሱ ነው የሚሆነው። አያችሁ በዚህ 2 ዓመት ማከል ጥናቱን አድርጎ ጭራሽ ደግሞ በእንግሊዘኛ ነው። እንደውም ደግሞ ዶክተሮቹ ወረቀቱ ሲመለከቱ ከሱ ለመማር ነው ያለው። ሰው ሊማር ነው የመጣው እንጂ ሊያስተምር አልመጣም። እቺ የገንዘብ አፍ እንደሆነች ታስታውቃለች። በገንዘብ ተከራይቷት እንደሆነ ምላሳችሁ በደንብ ነው የሚያስታውቀው። በነገራችሁ ላይ ወደ እናንተ ትምህርት ቤት ሲመጣ ለመማር ከሆነ እናንተ ግን ከሱም ለመማር ወረቀቱን ሲመለከቱ ነበር ብለ እንዴት ተናገራ? እዩ ጩፋ ምንድነው ሊያስተምራቸው የሚችለው? እውነት ትምህርት ቤቱ ትክክለኛ ከሆነ ነው ብለ ካንተም ደግሞ ለመማር ወረቀቱን በደንብ ሲያነቡት ነበር ምናምን ትላለህ። ኧረ ተው እናንተ በእናታችሁ ተው። በእግዚአብሔር ሕዝብ ላይ አትቀልዱ እንደዚህ። ቢያንስ የትምህርት ቤታችሁን ስም አታጥፉ። ለሆነች ትንሽ ገንዘብ ብላችሁ ዶክተሮቹ ራሱ ሲያነቡ ለመማር ነው ምናምን አትበሉ። እሺ ለማንኛውም ለኛ የሚሰጠን እንቀጥልኛ ያጀበጭባለ አይ እግዚአብሔር ብዙ ጊዜ ለራሳችሁ ተናገሩ ብሎ ፕሮፌት ሲናገር ነበረ። ዛሬ የኔ ቀን ነው የምትል ቃል በነገራችሁ ላይ ሰውየው ራሱ የቸርች ፓስተር ነው የሚመስለው። ስለዚህ የዛሬ ሳምንት ለፕሮፌታችን እንዲህ ትላላችሁ፣ ዛሬ ያንተ ቀን ነው የምትሉት ማለት። ኧረ ይመች። እሺ ተከራይቷል አንተ። ስለዚህ ልብሳችሁን ቀይራችሁ ግዴታ ነው የምርቃት ልብሳችሁን ቀይራችሁ የምስጋና ቀን ነው። ዘማሪዎች አሉ፣ ሰባኪዎች አሉ። ይሄ ሰውዬ የክራይስት አርሚ ፓስተር ነው ወይስ ደግሞ የሆነ ትምህርት ቤት ኃላፊ ነው? ደግሞም እዚህ ጋር ተመሽሮ ይመጣል። ተመልከት። እንዲህ አልኩት ያኔ እኮ መተንበይ ሌላ ከፕሮግራሙ በኋላ ቀጥልበታል እኮ ዝኔ ጋውኑን ለብሶ ማድረግ ይቻላል። ተመልከት፣ ጋውኑን ለብሶ ማድረግ ይቻላል አለ። በመሰረቱ አልተማረም፣ ቤት ነው ያመጣችሁለት። እንደገና ደግሞ በማዕከል እናንተ ያሰባችሁት የትምህርት ቤቱን ዝና ከፍ ለማድረግ ነበር ሐሳባችሁ። ሎጎስ ትምህርት ቤት እዩ ጩፋ ተምሮበታል የሚለውን ነገር ግን ደግሞ በጣም ብዙ ነገር ስለሳታችሁ ቤት ድረስ እንዳመጣችሁለት ያስታውቃል። እንዲህ ተጋብዘ የመጣው ሰውዬ የክራይስት አርሚ ፓስተር እንጂ ሲጀመር የሎጎስ ምናምንም አትመስልም። ደግሞ ካንተም ብሶ የነቢያችሁ ቀን የዛሬ ሳምንት ነው፣ እናንተም ተዘጋጅታችሁ ነው ምናምን ትላለህ። እሺ ሰሞኑን ደግሞ እዩ ጩፋ በማስተርስ ተመርቋል እና ደግሞ ፒኤችዲውን በቅርብ ነው ካሚንግ ሱን አይነት ነገርም ማስታወቂያ አይተናልና በጣም ብዙ ሰው ነው እየተንጫጫለው። አማኙም በጌታ ያልሆነውም ሰው እንዴት ሊሆን ይችላል ብሎ ቀውጢ ነው እየፈጠረ ያለውና ምንድነው ማስተርስ ሊመረቅ አይችልም ነው? አልተማረም ነው? ምንድነው ማለት የፈለጋችሁት ነገር ምንድነው? የመጀመሪያው እኔ እሱን ነው ጥያቄ የፈጠረው። እና ማንም ነው እኮ ማስተርስ የሚማረው። ዘበነ እንኳን ዶክተር እኮ ነው። ሌላው ነገር ተውትና ዘበነ እንኳን ዶክተር እኮ ነው አለ። ያንተ ደግሞ ከፋ። ዘበነና እዩ ጩፋን አንድ ላይ እሺ። እና ምንድነው እንደዚህ እንደ ብርቅ ያደረገባችሁ ነገር? ማስተርስ ዲግሪ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ እንደው አልተማረም ወይ ደግሞ ትክክለኛ አይደለም እንደው ማለት ደግሞ የፈለጋችሁ ከሆነ ምናልባት መረጃ ማቅረብ እኮ ነው። በቃ የመረጃ ዘመን ነው። ታቀርባለህ፣ ሰው ይሰማል። ግን እንደዚህ በቃ በጨበጣ ግን አይደለም ብለህ መከራከር ሰው የሆኑ ስለምትጠላው ብቻ ግን ማድረግን ተገቢ ነው ብዬ አላምንም። በነገራችሁ ላይ እግዚአብሔር ጴንጤ እጅ አይጣላችሁ። አስቸጋሪና ክፉ ነገር ይሄኛው አመልጣለሁ የሆነ ነገር ሰርቼ ሮጣለሁ ምናምን ካልካለቀል የመረጃ ዘመን ነው። ዝም ብለህ አትከራከር እያለ አውቆ መረጃ አምጣ እያለ ነው። ሌላ ነገር አይደለም። ደግሞ አይማርም ወይ ያንን ነገር አያደርጉም ወይ እያለ ከእንደገና ደግሞ ቅኔ ይናገራል። ከባድ ነው። ጴንጤ እጅ ላይ አትውደቅ። እኔ ግን ያለብኝ ጥያቄ ፐርሰናል ግን ጥያቄ ምንድን ነው ማስተርሱን ከጨረሰ በኋላ ፒኤችዲውን ደግሞ በቅርብ ምትላት ዜና ግን ትንሽ እኔንም ጥያቄ እንድፈጥር አድርጎኛል። ማስተርሱ ላይ ሳይሆን ማስተርስ ገና ሊያልቅ ነው። እሺ ዓመት እንኳን ሆኖ እንኳን ብንል በቅርብ ወራት ነው ደግሞ የሚለውና በዛ ደግሞ ፒኤችዲውን ያገኛል ደግሞ ማለት ግን የተወሰነ ግን አጠያቂ ነው። ስለዚህ እዛ ላይ ክላሪፊኬሽን ያስፈልጋል። ምናልባት ወይ የታይፒንግ ኢረር ሊሆን ይችላል ወይም ደግሞ አይዱ ነው አላውቅም። እሱ እርግጠኛ መሆን አልችልም። እሱ ግን የእውነትም ግን ጥያቄ ደግሞ ያስነሳል። ስለዚህ ማስተርስ ዲግሪውን እኔ ምንም
ግን ፒኤችዲውን በቅርብ ደግሞ እንዲተከታትሎ ደግሞ በቀላል ሁኔታ ፒኤችዲ ይገኛል ብዬ ማለት በጣም ድካም የሚጠይቅ በጣም ልፋት የሚጠይቅ ሐስል ያለው ጊዜን ጉልበትን በጣም ነገር የሚፈልግ ነውና እሷን ግን ያው ክሊር ብታረጓት ጥሩ። በነገራችሁ ላይ የሰውየው አይምሮ ፈጣን ስለሆነ ነው ማስተርሱን ተመርቆ በወራት ልዩነት መካከል ደግሞ የፒኤችዲ ምርቃቱ የሚያገኘው ዶክተር የሚሆነው ማለት ነው። ሌሎቹ በጣም ለፍቶ መከራ በልቶ ተሰቃይቶ የሚማሩትን ነገር ፕሮፊት በሆነ ወር ልዩነት ያገኘዋል ድጋሚ። በጣም ከባድ ነው። ኢየሱስ ይመጣል የሚል ሌላ መጽሐፍ እየተጻፈ ይገኛል። በጣም ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ወደ እናንተ ይደርሳል። ሌሎች ብዙ ሰርፕራይዞች እንዳሉ ልነግራችሁ ወዳለሁኝ። በነገራችሁ ላይ የሆነ መጽሐፍ ባለፈው አስመርቆ ነበረ፣ ገና ነው ኢየሱስ የሚል። አሁን ደግሞ ኢየሱስ ይመጣል የሚል መጽሐፍ እየተጻፈ ነው። ሰውየው ይጻፍ ሌላ ሰው ይጻፍ ማንም የሚያውቀው ነገር አይደለም፣ ግን እየተጻፈ ነው፣ ይደርሳል ምናምን። እናንተ ተዘጋጁ ለመግዛት ገንዘባችሁን ለማውጣት። በቃ እነዚህ ሰዎች አላማቸው ምንድነው? በሆነ ምክንያት ገንዘብ መሰብሰብ ነው። አየ መጽሐፍ ባለፈው አስመረቀ፣ ከግብ አልደረሰም። አሁን ደግሞ እኔ ራሱ ልመረቅ ነው አለ። በዚህ ደግሞ ይሞክራል። ይሄኛው ካልተሳካ ደግሞ ኢየሱስ ይመጣል የሚል መጽሐፍ ደግሞ ይዞ ይመጣል። አየ በሱ ስም ይጻፍለታል፣ የሆነ ሰው ይጽፋል ምናምን። በቃ እሱ ከዛ ያስመርቀዋል ምናምን፣ ገንዘቡን ያገኛል። አንተ ዘና ብለህ ትከፍላለህ ምናምን። በቃ አለቀ። ይሄ ሰውዬ ዘምሯል ምናምን፣ አልበም ብቻ ነው ያላስመረቀው። በነገራችሁ ላይ በጣም ብዙ ነገር አድርጓል። አሁን ደግሞ የተሻለ ነገር እያደረገ ነው። ከዚህም በኋላ ደግሞ የተሻለ ብዙ ነገር ያደርጋል። ቢዝነሱን እንዴት መስራት እንዳለበት በደንብ ያውቃል። ለዛ እናንተ ምን ማድረግ አለባችሁ? እሱ ርዕስ ባመጣ ቁጥር ገንዘባችሁን ማውጣት ማዘጋጀት አለባችሁ። በዚህ አይቆምም፣ ይቀጥላል። ዋናው መልእክቴ ግን ከፊታችን ሰኔ 14 ዕለተ እሁድ በጣም ብዙ ወዳጆች በሚገኙበት ልዩና ድንቅ በሆነ የክብር ቀን ላይ አገልግሎትን ስትደግፉና ስታግዙ የቆያችሁ፣ በዚህ ስኬት ውስጥ በጸሎት፣ በገንዘብ፣ በሐሳብ፣ በሁሉም ነገር ያገዛችሁ ወዳጆቼ ለእናንተም የደስታ ቀን ስለሆነ ከኔ ጋር ተገኝታችሁ እግዚአብሔርን እንድታከብሩና ከኛ ጋር ሥርዓቱን እንድትፈጽሙ ሁላችሁም ተጋብዛችኋል። እግዚአብሔር በብዙ ወዳጅ ስለባረከኝ ለእያንዳንዱ ሰው ደውዬ ደብዳቤ ልኬ መጥራት አልችልም ከወዳጅ ብዛት የተነሳ። ስለዚህ ሁላችሁንም በዚህ ስክሪን ላይ ጋብዣችኋለሁኝ። ያልተጋበዘ የለም። አገልጋዮች፣ መጋቢዎች፣ ፓስተሮች፣ ወንጌላውያን፣ የዚህ አገልግሎት ፓርትነር የሆናችሁ በኢትዮጵያ ከተለያዩ ክልል የምትኖሩ ሰኔ 14 አዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ከጠዋቱ 12 ሰዓት ጀምሮ በሚደረገው በዚህ ግራጁዌሽን ስነ ስርዓት ላይ እንድትገኙ በድጋሚ ሁላችሁም ተጋብዛችኋል። ለብዙ ሰዎች ዛሬ የእናንተ ቀን ነው ስል ቆይቻለሁ። ሰኔ 14 ደግሞ የኔ ቀን ነው። ይሁን በቃ ምንም ማድረግ አይቻልም። ሰኔ 14 የዩ ቀን ነው። ሌሎቹ ቀናት የማን ቀናቶች ነበሩ? እሱኛውን ብንመረምር ምንደርስበት ይሆናል። ለሰው ያንተ ቀን ነው እየተባለ ገንዘቡን ምናምን እየወሰድከው የሱ ቀን ነው ማለት አችልም በመሰረቱ። ምክንያቱም በእጅ አዙር ያንተ ቀን ነበር፣ ገንዘቡን ወስዳል ምናምን ስለሆነ እነዛም ቀናቶች ራሱ ያንተ ቀናቶች ነበሩ። አሁን ደግሞ ሰኔ 14 በግልጽ የምትዘርፍበት ቀን ነው። ልዩነቱ እሱ ነው። ያኛው በእጅ አዙር ያንተ ቀን የነበረበት ቀን ነው። ይሄኛው ደግሞ በግልጽ ያንተ ቀን የሚሆንበት ቀን ነው። ልዩነቱ ምንም አይታየኝም። ግን ዶክተር ነቢይ እዩ ጩፋ የክራይስት አርሚ ቸርች መስራችና ፕሬዝዳንት የሆኑት ዶክተሩን ጀመረው ገና ከወራት በኋላ የተባለው ነቢይ እዩ ጩፋ በስነ መለኮት ወይንም በቲኦሎጂ የማስተርስ ዲግሪያቸውን ሰኔ 14 2018 ዓ.ም እንደሚቀበሉ በታላቅ ደስታ እንገልጻለን። ተመልከት፣ በቃ መለከት ማስነፋት እንደዚህ ነው። በቃ ያልሆንከውን ነገር ሆኛለሁ ብለህ ስታወራ ራስ እንኳን ስለማታምንበት ሰዎቹን ለማሳመን ብዙ አይነት መንገድ ትጠቀማለህ። የመጀመሪያው የሚዲያ ጋጋታ ነው። በመቀጠልም ደግሞ ፕሮግራሙ ላይ ግርግር በማስነሳት ሰዎች በግድ እንዲቀበሉ ማድረግ። የእግዚአብሔር ሰው ነቢይ ዶክተር እዩ ጩፋ ብለህ መለከት ታስነፋለህ። ተምሬበታለሁ ያልከውን ትምህርት ቤት የሆነ ኃላፊ ጠርተህ በዚህ መልኩ ጉባኤ ላይ የሆነ ነገር ታስነግራለህ። ከዛ በኋላ በቃ በግድ ተቀበሉኝ ዶክተር ነኝ ትላለህ። ማን እንደተማረና እንዳልተማረ ቃሉ ያስታውቃል፣ ስብከቱ ያስታውቃል። በነገራችሁ ላይ እና በዚህ ልክ ባትለፉ ባትደክሙ ቆንጆ ነው።
ችግር የለው ይመስለኛል። ሰሞኑን በሳውዝ አፍሪካ አካባቢ ዲግሪ የሌለው አገልጋይ ከዚህ በኋላ አያገለግልም ተብሎ የሆነች ህግ ወጣለችና ምናልባት እዚህም ሀገር ከመጣሽ ተዘጋጅቼ ልቀመጥ በሚለው መሰለኝ አይደለም ማስተርስ ዲግሪ ዶክተር ራሱ ይሆንን ነው ምንም ስጋት እንዳይገባችሁ የሚለው የምታመጡት። ለዛ መሰለኝ እዚህም ሀገር እንዲህ አይነት ህግ ከወጣ ምናልባት ዲግሪ መያዝ ቆንጆ ነው፣ እኔ እንደው ከዛ ነገር ደግሞ አልፌ ዶክተር ራሱ መሆን አለብኝ ብለህ ተዘጋጅተህ እየተቀመጥክ እንደሆነ አስባለሁ። ነገ ከተማረ ሰው ጋር ስትገናኝ ምን ልታወራ ትችላለህ? ጭራሽ ደግሞ በእንግሊዘኛ ነው የሰራው ጥናቱን ራሱ ተብለህ ምን ልታደርግ ነው? ከባድ እኮ እኛ ሀገር እንደው እንዲህ አይነት ህግ የሚወጣም አይመስለኝም። ተረጋግታችሁ የጀመራችሁትን ስራ ቢጨርሱ ይሻላችኋል። የጀመርከውን መባ ቶሎ ቶሎ መሰብሰብ ይሻላል እንጂ ማይሆን ነገር ውስጥ ገብተህ የሰው አይን ውስጥ ትኩረት ውስጥ መግባት የለብህም። እኔ እንደዛ ነው ማስበው። እንግዲህ ሌላው አስደሳች ዜና ተደምጧል። ነቢይ እዩ ጩፋ ከወራቶች በኋላ በስነ መለኮት ወይንም በቴዎሎጂ የዶክተሬት ዲግሪያቸውን እንደሚቀበሉም ታውቋል። እነሆ ጠላት እርር ድብን ቅጥል ሊበል። ማን ነው ጠላት? አይ ስህተት ነው ያለ ሁሉ ጠላት ነው ለእናንተ? ምንኛ ነው? ምንድን ነው የምታወሩት? በመሰረቱ የሰው ጠላት አለ? እኔ አይገባኝም። ጠላት ይርድብን ምናምን ስትል እኔ አይገባኝም። አልተማሩም ወይ ካልክ አዎ አልተማሩም እንላለን። ገዝቶ ነው ወይ ካልክ አዎ ገዝቶ ነው እንላለን። ምክንያቱም በየትኛው ሀገር ነው ማስተርስ ገና ሳያልቅ ዶክተሬታቸውን ሊቀበሉ በመሃል መንገድ ላይ ደርሰዋል የሚባልበት ሀገር አለ እንዴ? የለም እኮ እዚህ ሀገር ነው ደፋር የበዛው። እኛ ሀገር የኦርቶዶክሱ መምህር እንዳሉት የሚያነብ ሰው ስለሌለ ጥያቄ የለም እንጂ እንዲህ ያለ ድፍረት እኮ ሌላ ሀገር አታገኝም በነገር ላይ የለም። ከዛም ደግሞ ካንተም ብሶ ጠላት እርድብን ምናምን ትላለህ። የሌባ አይነ ደረቅ መልሶ የነቢይ እዩ ጩፋ ወዳጆች በሀሳብ መስጫ ስር እየገባችሁ ነቢይ እዩ ጩፋ እንወዳለን እያላችሁ ሀሳብ አስተያየታችሁን በሀሳብ መስጫ ስር እንድታስቀምጡ በአክብሮት እንጠይቃለን። ተመልከት። እሺ እንቀጥልሽ። ልቡ ጠማማ የሆነ ሰው ምንም ብትናገር ያንተን ንግግር አሽሙር ነው ብሎ ይወስዳል። ለምን? ልቡ ጠማማ ነውና። እኔ በነገራችን ህልምን ለሌላ ሰው አትናገር በሚለው ሎጂክ አላምንም። ለምንድን ነው ህልምን ለሌላ ሰው ማልናገረው? ካልተናገርኩ አልገፋም፣ ካልተገፋው ደግሞ አልነግስም። ዮሴፍ ህልሙን ስለተናገረ ነው የተገፋው፣ ስለተገፋ ነው የነገሰው። እነዚህ በዙሪያ ያሉ አስጨናቂ የሆኑ ሰዎች ወደዛ ወዳየህበት ከፍታ የሚሸኙ እንጂ ሊያስቀሩ የሚችሉ አይደሉም። ቆንጆ ንግግር። በቃ የታባቱ ህልምህን እንዳትደብቅ መናገር አለብህ። ካልተናገርክ አይገፉም፣ ካልገፉ ደግሞ አትነክስም። አየህ የምትነክስበት መንገድ ነው መገፋት እያለ ነው። ለዛ ዝም ብለህ ህልምህን ተናገር። ከዛ በኋላ አይነን ሲያጠፉልህ ታርፋለህ። እኔ የምልህ እንደዛ ነው። እንግዲህ ህልምህን ተናገር ምናምን እሱ የኔ ጉዳይ አይደለም። ነገር ግን እኔም አንድ ነገር መጠየቅ ፈልጋለሁ። ማስተርስ ሳያልቅ ፒኤችዲ እንዴት ይቻላል እንዴ? እንዴት ነው ይሄ ነገር? ቀድሞ መናገሩ እንደው ተዘጋጅቶ ቁጭ ያለ አይመስልም ወይ? ብዙዎች መከራ የሚበሉበትን ጉዳይ በሆነ ወር መካከል ደግሞ እየደረሰ ነው መባሉ ትምህርት ቤቱን ራሱ አያስወቅስም ወይ? ያስ ትምህርት ቤት ታማኝነቱ ምን ያክል ነው? ሌሎቹ መጥቶ ላለመግዛታቸውስ ምን ዋስትና አለን? ያልኳችሁ ነው። እኔ ደግሞ ጥያቄ እሱ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።